የአርቲስት ሰማኸኝ በለው አሟሟቱ ይጣራልን የሚሉ ድምጾች በርክተዋል። የቀብር ስነ ስርዓቱ ዛሬ በቦሌ ቡልቡላ መድኃኔዓለም ቤተክርስቲያን ተፈጽሟል። ይህና ሌሎች ተያያዥ ጉዳዮችን በስፋት ይዘንላችኋል። አብራችሁን ዝለቁ። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። በጠዋት ተነስቼ የመጀመሪያ ስራዬ እናቴ ጋር መደወል ነው። ቀኑን የምጀምረው የእናቴን ድምጽ በመስማት ነው። ሁሉም እናቱን ይወዳል፣ የኔና የእናቴ ግን የሚለይ ይመስለኛል። ትንሽ ለየት ያለ ነው የሚለው ድምጻዊ ሰማኸኝ በለው የሚወዳት እናቱን የሚወደው ሙያውንም ክፉና ደግ ያየባትን ምድርም ተሰናብቷል። ሞት ክፉም ደግም ጨካኝም ሩህሩህ ነውና በዚህ ማዲንጎ አፈወርቅን በዚያ ታምራት ደስታን ወዲያ ታሪኩ ብርሃኑን ወዲህ ነጻነት ወርቅነህን ወስዶ በቃኝ አላለም። ትናንት እኩለ ቀን ገደማ ታዋቂውን የባህል ሙዚቃ ተጫዋች ሰማኸኝ በለውን ወስዶታል። የሙያ አጋሮቹ መንገድ አይኑ ይጥፋ አይባልም ደርሶ የወሰደውን ሰው ያመጣል መልሶ ብለው ቢያንጎራጉሩም ረጅሙ መንገድ ሞት ግን ሁሉንም ወስዶ ጸጥ እንዳለ ነው። በዚህ ሟች የጠፋ ይመስል ህዝብ የሚወዳቸው እንጂ ህዝብ የሚጠላቸው፣ ህዝቡ የተማረረባቸው፣ ህዝቡንም ያማረሩ እየሞቱ አይደለም። እግዚአብሔርም እንደ ሰው እንዳለው ባለቅኔ ሰይጣን እንኳን እንዲኖር በተፈቀደለት ዓለም በዚህ ሰዎች እንዳይኖሩ የሚያደርጉ አረመኔዎች እየሞቱ አይደሉም። ሰዎችን በዜማቸው የሚያጽናኑ ለጥቂት ጊዜያትም ቢሆን ሰዎችን ዘና ለማድረግ የሚሞክሩ አጽናኝ አበረታች ሰማኸኝ በለዎች ግን ዛሬ እየሞቱ ናቸው። በሉ እናንተ ሂዱ የኛም ወደዚያው ነው፣ ወትሮም መንገደኛ ፊትና ኋላ ነው ባያ አጽናኞቻቸው ደግሞ ሀዘናቸውን እየገለጹ ነው። የአርቲስቱ ህልፈት ከቴዲ አፍሮ እስከ ፋሲል ደሞዝ ከፍቅር አዲስ ነቃ ጥበብ እስከ አበበ ተካ ያሉ ሰዎችን አስደንግጧል። ሞት አድሮ አዲስ ነውና እልፍ ኢትዮጵያውያን በሚሞቱበት ሀገር የድምጻዊ የሰማኸኝ በለው ብቻውን ብዙዎችን አስደንግጧል። ድምጻዊው ሆደ ቡቡ ግን ደግሞ ቆራጥ ድምጻዊ እንደነበር ይነገራል። ድምጻዊ ሰማኸኝ በለው ለፍትህና ለህሊና ዳኝነት የተገዛ አርቲስት እንደነበር የባምቢስ ድልድይ ክስተት ሁነኛ እማኝ ነው። በሰው ሀገር በደላና በሞላ ኑሮ ውስጥ እየኖሩ በህሊና እስር ቤት ከመማቀቅ በገዛ ሀገር የብረት ቋት ውስጥ ታስሮ የህሊና ነጻነትን ማግኘት ይበልጣል የሚለውን እውነት በተግባር ያሳየን አንድ የኪነ ጥበብ ሰው ቢኖር ድምጻዊ ሰማኸኝ በለው ሰሜ ባላገሩ ነበር። ገለው በሚሸሹባት፣ ሰርቀው በሚሸሸጉባት፣ ባለስልጣን ደልለው አዛዣም አለው ከሀገር የሚወጡ የሚያመልጡ ዘፋኞች ባሉባት ሀገር የህሊና ዳኝነት ይበልጣል ብለው ከአሜሪካ ድረስ ተመልሰው የሚታሰሩ ሰዎችም አሉ። ድምጻዊ ሰማኸኝ በለው ተጠቃሹ ነው። ነገሩ እንዲህ ነው። ሐምሌ 7 1994 ዓ.ም በአዲስ አበባ ምሽት ዝናባማውና ቀዝቃዛው የሐምሌ አየር በባምቢስ ድልድይ አካባቢ በረራ ላይ ከነበረችው መኪና ጋር ተጋጨ። መኪናዋን የሚያሽከረክረው ሰማኸኝ በለው ሲሆን አጠገቡ ደግሞ የቅርብ ወዳጁ የስኬቱና የጥበብ መንገዱ አጋር ስመጥሩ የግጥምና ዜማ ደራሲ ግሩም ተስፋዬ ነበር። ያቺ የሌሊቷ 10 ሰዓት ቅጽበት ግን ሁሉንም ነገር ቀየረችው። አደጋው ከባድ ነበር። ወዳጁ ግሩም ተስፋዬ በዚያች ቅጽበት ህይወቱ አለፈ። ለአንድ ሰው ከወዳጁ ሞት በላይ ምን ከባድ ስብራት አለ? ነገር ግን ህግ ስሜትን አያውቅም። በቸልተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርገሃል የሚል ክስ በሰማኸኝ ላይ ቀረበ። ፍርድ ቤቱ የግራና ቀኙን ክርክር ሰምቶ የሰማኸኝን መከላከያ ምስክሮች ከመረመረ በኋላ ጥፋተኝነቱን አረጋግጦ በ3000 ብር የገንዘብ ቅጣት አሰናበተው። በወቅቱ ጉዳዩ በዚህ ያበቃ መሰለ። ሰማኸኝም ለስራና ለሙዚቃ ዝግጅት ወደ አሜሪካን አቀና። ነገር ግን የአቃቢ ህግ ይግባኝ ባይነት ጉዳዩን በዚያ አላበቃውም። ቅጣቱ ከጥፋቱ ክብደት አንጻር እጅግ የቀለለ ነው በሚል ይግባኝ ተጠይቆ ከፍተኛው ፍርድ ቤት መዝገቡን እንደገና መረመረው። ውሳኔውም ተቀየረ። የቀድሞው የገንዘብ ቅጣት ተሽሮ በሰማኸኝ ላይ የ5 ዓመት ጽኑ እስራት ተፈረደበት። ይህ ፍርድ ሲተላለፍ ሰማኸኝ ያለው አሜሪካ ነበር። አሜሪካ የብዙዎች ህልም፣ የብዙዎች መጠለያ። ሰማኸኝ በዚያች ምድር ላይ ሆኖ ይህንን ፍርድ ሲሰማ ሁለት ምርጫዎች ከፊቱ ተደቀኑ። የመጀመሪያው ምርጫ ይህ ፍርድ የፖለቲካ አሻጥር አለበት፣ ወዳጄ በገዛጄ አልሞተም፣ የፍትህ መዛባት ሰለባ ሆኛለሁ በሚል ሰበብ በወቅቱ የነበረውን የፖለቲካ ትኩሳት ተገን አድርጎ የጥገኝነት ጥያቄ በማቅረብ በአሜሪካ በነጻነት መኖር። ሁለተኛው ምርጫ ፍርዱን አምኖ ከአውሮፕላን ትኬት ጋር የብረት አጥር ትኬትን ቆርጦ ወደ ሀገር ቤት መመለስ። ብዙዎች መጀመሪያውን ምርጫ ሳይመርጡ አይቀሩም። ሰሜ ግን ባላገር ነው።
ባላገርነት ደግሞ ለአፈርና ለተፈጥሮ ብቻ ሳይሆን ለህሊናም ታማኝ መሆን ነው። ሰማኸኝ እንዲህ አሰበ። የወዳጄ ደም እያሳደደኝ የነፍሱ ጥላ በህሊና እየተመላለሰ በሰው አገር በስደት መኖር አልችልም። የህግ ፍርድ ፍትሃዊ ባይሆንም እንኳን እኔ የእጄን አግኝቼ ፍርዴን ጨርሼ በነፃ መኖር አለብኝ አለ። ይህ የህሊና ውሳኔ ነበር። ለህሊናው ፍርድ ሲል የነፃነቱን አገር ትቶ የራሱን የአውሮፕላን ትኬት ቆርጦ ወደ አዲስ አበባ በረረ። አየር ማረፊያ እንደደረሰም ወደ ቤት ሳይሆን በቀጥታ ያቀናው ወደ ተፈረደበት እስር ቤት ነበር። እጁን ለህግ ሰጠ። እስር ቤት ውስጥ የጨለማና የጸጥታ ቦታ ብቻ ሊሆን ይችላል። ለሰሜ ግን የተለየ ሆነ። በዚያ የብረት አጥር ውስጥ ሆኖ ራሱን በእውቀትና በሙዚቃ አደራጀ። በነበረው እጅግ መልካም ስነ ምግባር በእስር ቤቱ የኪነ ጥበብ ክፍል ውስጥ ባበረከተው ከፍተኛ አገልግሎትና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቅ በሰራው በጎ ተግባር የእስር ቤቱን ግድግዳዎች በዜማና በተስፋ ሞላቸው። በመጨረሻም መልካም ስራውና ስነ ምግባሩ የይቅርታ በሩን ከፈተለት። ሙሉውን 5 ዓመት ሳይሆን ከ2 ዓመት ከ6 ወር እስራት በኋላ በነፃ ተለቀቀ። ሰማኸኝ በለው ከአሜሪካ ተመልሶ የታሰረው ከምድራዊ ህግ ይልቅ ለህሊና ፍርድ ስለሰገደ ነው። እውነተኛ ነፃነት በሰው ሀገር በሰውነት ተሸሽጎ መኖር ሳይሆን የራስን ዕዳ ከፍሎ ቀና ብሎ መሄድ መሆኑን በተግባር ያስተማረበት ይህ ታሪክ ዛሬም ድረስ በኪነ ጥበብ ሰዎች ዘንድ እንደ ትልቅ የህሊና ምስክርነት ይነሳል። ይህ ሰው ትላንት ሞቷል። ሞትስ የሁሉም ዕዳ ነው። የከያኒ ሞት ግን በምድር ላይ የነፍስ ጸጥታን ያመጣል። ያ በዜማዎቹ ባላገርነትን፣ የገጠሩን የንጽህና ወግና የአፈር መዓዛ ያዜመልን ያ ሰሜ ባላገሩ በመጨረሻ ማሲንቆውን ሰቅሎ ዋሽንቱን በትኖ የህይወትን መድረክ ተሰናብቷታል። ሰኔ 8 ቀን 2018 ዓ.ም የኪነ ጥበብ ማህበረሰቡና መላው የኢትዮጵያ ህዝብ በአንድ አስደንጋጭ መርዶ ተናወጠ። ድምፃዊ ሰማኸኝ በለው ባደረበት ድንገተኛ ህመም በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን ቤተሰቦቹ ሲያረዱ በፌስቡክ በቲክቶክ እና በዩቲዩብ መንደሩ የተሰማው ልቅሶና ሐዘን እጅግ መራራ ነበር። የጥበብ አፍቃሪያን አርቲስቶችና ተራው ህዝብ እያጋሩት ያለው እያንዳንዱ ጽሑፍ አንዱ ሌላውን የሚያጽናናበት ሳይሆን ምን አይነት ንጹህ ሰው አጣን በሚል ቁጭት የተሞላ ነው። ይህ ታሪክ በትላንትናው ዕለት ማህበራዊ ሚዲያውን በሐዘን ድንኳን ሸፍኖታል። በገጾች ላይ ከሚሽከረከሩ ልብ የሚነኩ ጽሑፎች መካከል ጥቂቶቹን ስንመለከት የሰውየውን ማንነት በሰዎች ልብ ውስጥ ምን ያክል ትልቅ እንደነበር እንረዳለን። አንዱ በቁጭት እንዲህ ሲል ጽፏል። ባላገሩ ማለት አፈራራሹ ብቻ አይደለም፣ ለቃሉ ለህሊናውና ለወዳጁ ታማኝ ሆነው ሰማኸኝ በለውም ጭምር ነው። ነፍስህ በአጸደ ገነት ትረፍ። ሌላው ደግሞ የእስራቱንና የአሜሪካን ታሪክ በማስታወስ እንዲህ ብሏል። በአሜሪካ ምቾት ውስጥ እየኖርክ የህሊና እስረኛ መሆንን ጠልተህ የብረት አጥርን የመረጥክ የህሊና ንጉስ ነበርክ። ዛሬ ግን ወደማይመለሱበት ወደ ፍጹም ነፃነቱ ዓለም ተጓዝክ። ሰሜ ባላገሩ እረፍትህ ልባችንን ሰብሮታል የሚሉት ይገኙበታል። በተለይ የተከበሩ እናቱ ያሉበት ልብ የሚሰብር የሐዘን ሁኔታና የቤተሰቦቹ መግለጫ የብዙዎችን አይን በእንባ አርሷል። የአራት ልጆች አባት የነበረው ሰማኸኝ አሟሟቱ ድንገተኛና ያለ ዕድሜው መሆኑ ሐዘኑን እጥፍ ድርብ አድርጎታል። ሰማኸኝ የኢትዮጵያን የባህል ሙዚቃ ወደ ላቀና ዘመናዊ ደረጃ ያሸጋገረ በገጠሩ ማህበረሰብ ዘንድ ወደር የሌለው ክብር የነበረው ባለታሪክ ነው። ሙዚቃን በታዳጊነቱ ሲጀምር የመጀመሪያ አልበሙን ገና በ6000 ብር እንደሸጠ በአንድ ወቅት በፈገግታ አስታውሶ ነበር። የእሱ ዜማዎች እንዲሁ የመዝናኛ ጥበብ ብቻ አልነበሩም፣ የኢትዮጵያን ወግ፣ የፍቅር ቅኝትና የትህትና መልክ ያደመቁ እንጂ። ነይ ዘመድዬ ደቦት እንስራ፣ እንዴት ነሽ፣ ዘናበይ፣ ሀረባላገር፣ ሀረምኑን ሰጠሽ፣ ሸጋናትና በቅርብ ዓመታት ያቀረበው አረበዛ የተሰኙት ስራዎቹ የገጠሯን ኢትዮጵያ ውበትና መልክ የሳሉ ነበሩ። እሱ ሲዘፍን አዲስ አበባ ወይንም ባህር ዳር ማዶ ሆኖ የጎጃምንና የጎንደር ኮረብታዎችን፣ የአራሹን ላብ፣ የወፍጮውን ድምጽና የእረኛውን ዋሽንት ማሽተት ይቻላል። ሰማኸኝ ድንቅ ድምፃዊ ብቻ አድርገን ብናልፈው ግን ታሪኩ ጎዶሎ ይሆናል። የእሱ ትልቁ ድንቅ ስራው ህይወቱ እራሷ ነበረች።
በወጣትነቱ የገጠመው ያ አሰቃቂ የመኪና አደጋና የወዳጁ የደራሲ ግሩም ተስፋዬ ህይወት ማለፍ በልቡ ውስጥ ትልቅ ጠባሳ ጥሎ አልፏል። ያኔ አሜሪካ ያለ የተበየነበትን የ5 ዓመት እስራት ለመቀበል የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም ብሎ በራሱ ፈቃድ ትኬት ቆርጦ ወደ ማረሚያ ቤት የገባው ያ ታማኙ ባላገር ዛሬ በሞት ማረፊያ በኩል ወደማይመረመረው ሰማያዊ ዓለም ተሻግሯል። ያኔ ማረሚያ ቤቱን በዜማና በእስረኞች ፈገግታ የሞላው ዛሬ ግን የጥበብ ወዳጆቹን ልብ በሐዘንና በጸጥታ ሞልቶት ሄዷል። ድምፃዊ ሰማኸኝ በለው ሰሜ ባላገሩ ስጋዊ ህይወቱን ቢያበቃም ትቶልን የሄደው የዜማ ቅርስና የወንድነት የህሊና እንዲሁም የፍትህ አክባሪነት ምሳሌነቱ ለትውልድ ዘላለማዊ ምስክር ሆኖ ይኖራል። ይህ በእንዲህ እንዳለ ስለ አርቲስቱ ድንገተኛ አስደንጋጭ ሞት ከወዳጅ ዘመዶቹና ከአድናቂዎቹ በኩል አንዳንድ ቅሬታዎች እየተነሱ ነው። የአርቲስቱ አሟሟት እንዲመረመርልንና እንዲጣራልን እንጠይቃለን። ይህንን ነገር በቸልታ የምናየው አይሆንም። ለድንገተኛ ሞት ያበቃው የጤና ችግር ይብራራልን ሲሉ አድናቂዎቹና ወዳጆቹ እየጠየቁ ይገኛሉ። አርቲስት ሰማኸኝ በለው ባለፉት ጥቂት ወራት ግሎይቲዮ ቱርኪሽ ወደሚባል ድርጅት ሄጄ የክብደት መቀነስ ህክምና በመከታተል ላይ ነኝ ብሎን በየጊዜው ያስመዘገበውን የክብደት ለውጥ weight loss progress እያሳየን በርታ በሉኝ እያለ ድርጅቱንም በሶሻል ሚዲያ ላይ ፕሮሞት ሲያደርግ ሲያስተዋውቅ የምናውቀው ሰውዬ ከዕለታት በአንዱ ጠዋት ከመኝታችን ስንነሳ ህልፈተ ህይወቱን ሰማን። እንዴት ሊሆን ይችላል? አርቲስት ሰማኸኝ በለው ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ነው ወይንስ መድኃኒቱ ራሱ ጎድቶት ነው? ወይንስ በህመም ምክንያት እየተከሰተ የነበረውን የክብደት መቀነስ ነው ልክ በህክምና ክትትል የተገኘ አቺቭመንት አስመስለው ማስታወቂያ ሲሰሩበት ሌሎችንም ሊያጠምዱበት ሲሯሯጡ የከረሙት? ይህ ጥያቄ ይመርመር። ይህንን ነገር በቸልታ የምናየው አይሆንም። ለሞት ያበቃው የጤና ችግር ይብራራልን። ዝም ብሎ በደፈናው ብቻ ባደረበት ህመም በህክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለየ የምትለው ጄኔሪክ ዜና እረፍት ሴንስ አትሰጥም። ይህ አይነት የሞት ዜና በብዙ አርቲስቶች ላይ በጣም ተደጋገመ። ህዝቡም ለምን ብሎ መጠየቅ አልቻለም። ለምን ማብራሪያ እንጠይቃለን የሚሉ ድምጾች ተበራክተዋል። የአንጋፋውና ተወዳጁ የኪነ ጥበብ ባለሙያ የቀብር ስነ ስርዓት ዛሬ ከቀኑ 9 ሰዓት ላይ በአዲስ አበባ ቦሌ ቡልቡላ በሚገኘው መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት ተፈጽሟል። ለተወዳጁ አርቲስት ሰማኸኝ በለው ዘላለማዊ እረፍትን ለተከበሩ እናቱ፣ ለባለቤቱና ለአራት ልጆቹ እንዲሁም ለመላው የኪነ ጥበብ አፍቃሪያን ሽርሽር ኢትዮጵያ መጽናናትን ይመኛል። በሌላ መሰናዶ እስከምንገናኝ በቸር ቆዩን።